እጹብ ሪካፖች ነን። ዛሬ የሆረር ዘውግ ያለው ብለዲ ሄል የተባለ የ2020 ፊልም ይዤላችሁ መጥቻለሁ። ወደ ታሪኩ ከመሄዳችን በፊት ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ፊልሙ። ፊንላንድ ሀገር ውስጥ አንዲት አሊያ የምትባል ሴት ልጅ በጨለማ ስትሮጥና ከኋላውም ደግሞ ብዙ ወንዶች ሲያባሯት እንመለከታለን። ነገር ግን ሲያባሯት የነበሩት የገዛ ወንድሞቿ ነበሩ። ማምለጥ ስላልቻለችም ራሷን ሐይቅ ውስጥ አስምጣ ልትገድል ዘላ ትገባለች። ነገር ግን ወንድሞቿ ይደርሱባትና ከመስመጥ ያድኗታል። አሁን ፊልሙ ወደ አንድ ባንክ ይወስደንና ሬክስ የተባለ ወጣት ለአንድ ጉዳይ ሰልፍ ይዞ ተራውን ሲጠብቅ እንመለከታለን። ለምን እንደተሰለፈ ባናውቅም ማዲ ከተባለች የባንኩ ሰራተኛ ጋር እንደሚተዋወቅ ከፊታቸው ያስታውቃል። ነገሩም ወዲህ ነው። ማዲ የሚወዳት ሴት ነበረች። ሬክስ ተራው ደርሶ ከማዲ ጋር እያወራ ሳለ ባንኩ ውስጥ ዘራፊዎች ይገቡና ጠባቂዎቹን አንድ ባንድ መግደል ይጀምራል። ከጥቂት ደቂቃዎች በፊት ሰላም የነበረው ባንክ በዘራፊዎች ሲበጠበጥ እናያለን። በዚህ ግርግር መሃል ሬክስ ዝቅ ባለበት ቦታ ፊት ለፊቱ የነበረችዋ ሴት ቦርሳ ውስጥ መሳሪያ ይመለከታል። ሴትዮዋን በጣም ስለፈራችና መሳሪያውን መጠቀም አደገኛ ስለሆነ ምንም ማድረግ ሳትችል ትቀራለች። ሁሉም ለህይወቱ እየሰጋ ሳለ ሬክስ በድንገት ከዚህ በፊት ሆኖ እንደማያውቅ መሆንና ራሱን መቆጣጠር ያቅተዋል። ነገር ግን እንደምንም ብሎ ራሱን ለማረጋጋት ይሞክራል። በዚህ ጭንቅ መሃል አንድ ያልተጠበቀ ነገር ይከሰታል። እንዴት እንደተወረወረ ባናውቅም ሴትዮዋ እጅ ላይ የነበረው ቦርሳ ተወርውሮ ሬክስ ታፋ መሃል ይወድቃል። አሁን ፊልሙ ወደ አንድ ፍርድ ቤት ይወስደንና ባንክ ቤት የተዋወቅነው ሬክስ እንዴት እንዳደረገው ባናውቅም በፍርድ ቤት ዳኛው ሁሉንም ዘራፊዎች ስለገደለ የ8 ዓመት ጽኑ እስራት ሲፈረድበት እንመለከታለን። ፍርዱ ትክክል ይሁን አይሁን ባናውቅም የብዙ ንጹሃንን ህይወት ስለታደገ የሀገሪቷ ህዝቦች ሲያደንቁትና እንደ ጀግና በከተማው ስለሱ ሲያወድሱ እንመለከታለን። ከ8 ዓመት የእስር ቆይታ በኋላ ሬክስ የእስር ጊዜውን ጨርሶ ነፃ ይወጣል። ልክ እንደወጣ ጋዜጣው ላይ የራሱን ምስል ይመለከትና ግራ ይገባዋል። መፈታቱ ከተማውን ተዳርሶ ስለነበር ከ8 ዓመት በፊት ስላደረገው የጀግንነት ስራም ህዝቡ እንደገና ማድነቅና አሁንም እንደ ጀግና ማወደሳቸውን ይቀጥላሉ። የእሱን መፈታት በማስመልከት ሶሻል ሚዲያውና ከተማው በሙሉ እሱ ላይ ሆኗል። ዘጋቢዎች ያለበት ሁሉ እየሄዱ ፎቶ ያነሱታል። ይሄ ደግሞ ሬክስን ምቾት ከመንሳቱም በላይ ያስጨንቀው ጀምሯል። አሁን የእሱ ንቃተ ህሊና ወይም ውስጡ ያለው ሰይጣን ወይ ጉድ ይገለጥና እሱም ማውራት ይጀምራል። ዙሪያ ያለው ግርግርና ጭንቀት መቀበል አቅቶት የሆነ ነገር እንዲያደርግ ሬክስን ይገፋፈዋል። እሱ ላይ ያለው ሰይጣንም በጣም ስሜታዊና ተናዳጅ እንደሆነ በዚህ ባህሪው እንመለከታለን። የሬክስ ሌላኛው አካል ግርግሩን መቋቋም ሲያቅተው በሁለት እግሩ ቆሞ ዘጋቢዎቹ ፊት ላይ ጠረጴዛውን ይወረውርባቸዋል። ነገር ግን ፈጣሪ ይመስገን በጭንቀቱ ምክንያት ውስጡ ያለው ሬክስ በእውነታው ዓለም ስሜቱን ለማውጣት እየሞከረ ብቻ ነበር። ሬክስ በብዙዎች እንደ ጀግና መቆጠሩና ተወዳጅ መሆኑ ባይቀርለትም አንዳንዶች እንደ አውሬና የአእምሮ በሽተኛ አድርገው በማሰብ ጥላቻን ማሳየታቸው አልቀረለትም ነበር። ሬክስ ጭንቀቱ ሲበዛበት ወደ ጓደኛው በመሄድ ይህን ህይወት መላመድ እንዳልቻለና ያገኘው ሁሉ ሰላሙን እንዳሳጣው የተረጋጋና ሰላም ያለው ህይወትን መኖር እንደሚፈልግ በስሜት ውስጥ ሆኖ ይነግረዋል። በመጨረሻም አሁን ከሚኖርበት ቦታ ወደ ሌላ ሀገር ሄዶ ለመኖር ውሳኔ ላይ ይደርሳል። እስር ቤት እያለ ካርታ ላይ ማስቲካ ሲወረውር የተጣበቀበት ሀገር ፊንላንድ ትዝ ይለውና እዛ ለመሄድ ይወስናል። ከዚያም በድጋሚ አንድ ወጣት ጫካ ውስጥ ከብዙ ሰዎች ለማምለጥ ሲሞክር እንመለከታለን። ፊልሙ ሲጀመር አካባቢ አሊያን ሲያባሩ ከነበሩ ሰዎች ጋር የሚመሳሰል ይመስላል። አሁን ይህ አደጋ ሬክስ ለመሄድ ወደ ወሰነበት ሀገር ፊንላንድ መሆኑ ፊልሙን አጓጊ ያደርገዋል። ወጣቱ ልጅም በማይታወቅ አውሬ የሚመስል ነገር ተጎትቶ ይወሰዳል። ወደ ሬክስ ስንመለስ ፊንላንድ ለመሄድ ጉዞውን ጠቅልሎ ኤርፖርት ውስጥ መብረሪያ ሰዓቱን እየተጠባበቀ ሳለ እንደተለመደው ፊት ለፊቱ ያለው ወጣት ፎቶ ማንሳት ይጀምራል። ይባስ ብሎ ማንነታቸው የማይታወቁ ባልና ሚስት ከኋላ ሆነው ለረጅም ሰዓት ሲያፈጡበት ይመለከታል። አሁን ግርግሩ ከፍ ይልና ያየው ሁሉ ፎቶ እያነሳና ጥያቄ የጠየቀው ሬክስን ማጨናነቅ ይጀምራሉ። ራሱን መቆጣጠር ያቃተው ሬክስም ራሱን ለማረጋጋት ወደ መታጠቢያው ቤት ይሄዳል። ሽንት ቤት ሳለም ሲያፈጡበት ከነበሩት ሁለት ጥንዶች መሃል ባልየው ተከትሎ ገብቶ በሚያስጠላ ሁኔታ ሲመለከተው እናያለን። ወደ መቀመጫው ስንመለስ ሚስትየው የሚያስጠላና ግራ የሚያጋባ ፈገግታ ታሳየዋለች። ሬክስ በሰላም ፊንላንድ ደርሶ ታክሲ ሲጠባበቅ ከቅርብ ርቀት አንድ ባለ ታክሲ የሬክስን ፎቶ እያየ ሲጠባበቀው እንመለከታለን። ወዲያውም ሌሎችን ታክሲ ደርቦ አልፎ ፊት ለፊቱ ላይ ይቆማል። ሬክስም ወደ ታክሲ ይገባና ጉዞ ይጀምራል። ውስጥ ሳለም የሚያስተኛና የሚያደነዝዝ ጋዝ ቀስ አድርጎ ሬክስ ላይ ሲለቅ ሬክስ ያለውን ኃይል ሁሉ በመጠቀም ከታክሲው ሊወርድ ይታገላል።
Hey! 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 What the fuck? ነገር ግን ከአቅሙ በላይ ሆኖበት ራሱን ይስታል። አሁን አንድ ትልቅ ቤት ውስጥ ቤተሰቦች እራት እያዘጋጁ እንመለከታለን። ምንም ያጠራጥር ነገር ባናይባቸውም ከታች ቤዝመንት ውስጥ ሪክስ በገመድ ተንጠልጥሎና ግራ እግሩ ተቆርጦ እናገኘዋለን። ሪክስም ሲነቃ ያየውን ማመን ያቅተውና ለመጮህ ሲሞክር ከጀርባው አንድ ሰው አፉን ይዘውና ያስቆመዋል። ነገር ግን ሪክስ ውስጥ የሚኖረው ሰይጣን ነበር። አፉን እንዲዘጋና ምንም እንዳይናገር ትዕዛዝ ይሰጠውና ራሱን እንዲያረጋጋ ያደርገዋል። ሪክስንም ወክሎ በጩኸት ስሜቱን ይገልጻል። አሁን የሪክስ ንቃተ ህሊና ከሪክስ በላይ አስተዋይና በጣም ስሜታዊ እንደሆነ በሪክስ መኖርና ለመኖር ላይም ትልቅ ሚና እንደሚጫወት እንመለከታለን። የደረሰበትንም ነገር በጥንቃቄ አንድ ባንድ መመልከትና መገምገምም ይጀምራል። አሁን ንቃተ ህሊናው ቦታውን በደንብ ከቃኘው በኋላ ይሄን ያደረጉበት ኤርፖርት ውስጥ ሲከታተሉት የነበሩ ጥንዶች እንደሆኑ ይረዳል። ሪክስም ምንም ተስፋ እንደሌለው በማሰብ ማልቀስ ይጀምራል። ንቃተ ህሊናውም ያለበትን ሁኔታ መቋቋም ያቅተውና በጭንቀት ውስጥ ሆኖ እጆቹን የታሰሩበትን ገመድ ለመፍታት መታገል ይጀምራል። ነገር ግን እጁን አጣብቆ በደንብ አስሮ ስለነበር ነገሩን ያከብድበትና ሌላ እቅድ ማውጣቱን እያያዘዋል። የሪክስ ንቃተ ህሊና በድንገት እንኳ ጥንዶቹ ተመልሰው ቢመጡ ራሱን እንደ ሳተ እንዲያስመስል እየነገረው ያስጠነቅቀዋል። በቤዝመንቱ ላይ ብዙ ሳይክል ሲመለከትም አጋቾቹ ልጅ እንዳላቸውም ይገባዋል። ከላይ ቤተሰቦቹ መኝታ ሰዓታቸው ደርሶ ሁሉም ወደ መኝታው ሲሄድ የቤቱ ታናሽ ልጅ ኦሊቭ ግን ስለታደነው ሰው ለማወቅ በመጓጓት እንቅልፍ አልወስድ ይለዋል። ሪክስ እጆቹን ያሰሩበትን ገመድ ለመቁረጥ ትግል ላይ ይገኛል። ነገር ግን አልሳካ ሲለው በጥርሱ ለመበጠስ መታገሉን ይቀጥላል። በዚህ መሃል ነው የቤቱ ታናሽ ልጅ ኦሊቭ ወደ ታሰረበት ታችኛው ክፍል ለመመልከት የመጣው። በዚህ መሃል ትንሹ ልጅ ወደ ታችኛው ክፍል ሲገባ ሪክስ ራሱን እንደሳተ ያስመስላል። አይኑንም በትንሹ ከፍቶ ሲመለከት ሕፃን መሆኑን ሲያይ ደስ ይለውና እንደ ማምለጫ ለመጠቀም ይወስናል። ኦሊቭንም ያባብለውና ሲጠጋው በተቆረጠው እግሩ ይመታውና በታፋው መሃል አንቆ ይዘዋል። በዚህ መሃል ታላቅ እህቱ ስትነቃ ወንድሟን አልጋው ላይ ታጣዋለች። ወዲያውም ወደ ቤዝመንቱ ወርዳ ለማየት ከክፍሏ ትወጣለች። እቺ ሴት እህታቸው አሊያ ስትባል ብዙ ጊዜ ከዚህ የተረገመ ቤተሰብ ለማምለጥ ብትሞክርም ባመለጠች ቁጥር አፍነው እየመለሷት እስረኛ ያደረጓት ሴት ናት። አሁን የቤተሰብ ሰዎችን እንደሚያግቱ ግልጽ ነው። ሪክስ አሊያ ልትገለው ካሰበች የህፃኑን አንገት እንደሚሰብረው እየነገረ ያስፈራራታል። ነገር ግን ለራሱ ደህንነት በጣም ስለፈራ የህይወቱን ዋስትና ኦሊቭን በድንገት ይለቀዋል። አሁን ይህ ቀውስ ቤተሰብ ኦሊቭ ራሱን ስቶ አልጋ ላይ ያገኙትና ወዲያው ወደ ሆስፒታል ይወስዱታል። እናትየውም ታናሽ ወንድሟን አሊያ እህቱ የጎዳችው መስሏት በጥፊ ትመታታለች። ከዚህም አሊያ ከቤተሰቦቿ የተለየ ባህሪ እንዳላትና ለሪክስን በህይወት እንዲያመልጥ ትልቅ እድል እንደምትወልለት ከአሊያ ድንገተኛ ፈገግታና ሪክስን አግብቶ ነፃ የመውጣት ምኞት እንረዳለን። ሪክስን ገና እንዳየችው ወዲያው ነበር። ሁሉም ተደናግጦ ሆስፒታል ሲሄዱ ሪክስን ለማየት ትወርድና በሐዘኔታ የተጎዳው እግሩን ታክምለታለች። አሊያ ራሷን ለሪክስ ታስተዋውቅ እና የገዛ ቤተሰቦቿ ሰዎችን እያደኑ ለሰው በሊታው ለታላቅ ወንድማቸው እንደሚመግቧቸው አንድ ባንድ ሁሉንም ነገር ታጫውተዋለች። ይህ ታላቅ ወንድማቸው ገና ከመወለዱ ጀምሮ የሰው ስጋ ለመብላት ያለውን ፍላጎት ሲያሳይ እንደነበርና ከፍ እያለ ሲሄድም ታናናሽ ወንድሞቹን ለመብላት ሲታገል እንደነበር፣ ይባስ ብሎም አንድ ቀን የአባቱን እጅ ሲነክስ የልጃቸውን ረሃብ ለማስታገስ ሰው እያደኑ እያመጡ ለሰው ምግብ እንደሚያደርጉ ትነግረዋለች። ይሄ አውሬም የበላውን ነገር ካልወደደ ሌላ ሰው ለማደን እንደሚገደዱም ታጫውተዋለች። ይህንን ነገር መቀበል ያቃታት አሊያ ብዙ ጊዜ ለማምለጥ ብትሞክርም አሳደው እየያዟት ወደ ቤት ይመልሷትና አባትየው በሰራው የእንጨት እስር ቤት እንደሚያስሯት ትነግረዋለች። ሁሉንም ነገር ካጫወተችው በኋላ ለሪክስ በማዘን እንዲያመልጥ መሬት ላይ ቢላ አስቀምጣለት በእግሩ ደርሶ እንዲወስድ ትነግረውና ትሄዳለች። ሪክስ በእግሮቹ ታግሎ ቢላውን ይዘውና ለመቁረጥ እየታገለ ሳለ በድንገት የአሊያ ሶስቱ ወንድሞች ሊገሉት መጋዝ ይዘው ወደ ቤዝመንቱ ሲገቡ ይመለከትና ራሱን እንደሳተ ያስመስላል። ሊገሉት የመጡት ወንድማማቾችም ስላልነቃ መግደላቸውን ለጊዜው ተወት ያደርጉታል። በዚህ መሃል የሪክስ ሌላኛው ማንነት ቤዝመንት ውስጥ ሆኖ እዚያው ገሎ ሊጨርሳቸው እየጓጓ ነው። የስጋ በሊታ ወንድማማቾች አፉና የመጡት ሰው የተሳሳተ እንደሆነ በንዴት እየመታ ያወራቸዋል። በዚህ መሃል የሪክስ እግር መታሸጉን ያዩና አሊያን ፍለጋ ወደ ላይ ይሄዳሉ። ክላሷም ገብተው ሲመለከቱ ያጧታል። ነገር ግን አሊያ እዛው ቤዝመንቱ ላይ ተደብቃ ስታያቸው ነበር። እላይ ሲያጧትም ወዲያው ተመልሰው መጥተው ይይዟትና ወደ ላይ ወስዷታል። ሪክስንም ማደንዘዣ መርፌ ሲወጋው መድኃኒቱ ራሱን እንዳይቆጣጠርና በኃይል እንዲስቅ ያደርገዋል። አሁን ፊልሙ ወደ ኋላ 8 ዓመት ይወስደንና ሪክስ ባንክ ውስጥ በጭካኔ ዘራፊዎችን አንድ ባንድ ሲገድል እንመለከታለን።
አሁን አንድ ባንድ ዘራፊዎችን እየገደለ ያለው ሪክስ ሳይሆን ውስጡ ያለው ሰይጣን ተቆጣጥሮት ነበር። በዚህ አሰቃቂ አገዳደሉና ፈጣን እርምጃው እዚያ ያሉት ሁሉ ጀግና ሆኖ ያርፈዋል። በመጨረሻም ሪክስ ፍቅረኛውን እንደማምለጫ አፍኖ ከያዘው አሸባሪ ጋር ፊት ለፊት በመሳሪያ ይደቃቀናሉ። ዘራፊውም ሪክስ ማይሙት ማገድ እንደማይሰጠው ስለተረዳ ማዲን ይለቃትና እጅ ይሰጣል። ነገር ግን ሪክስን የሚቆጣጠረው ኃይል ያስገድደውና እዚያው ተኩሶ ይገለዋል። በዚህ መሃል ነው እንግዲህ ዘራፊው የያዘው መሳሪያ ባርቆበት ይተኮስና ሳጥን ውስጥ ተደብቃ የነበረችውን የባንክ ሰራተኛ ይገደላት። አሁን ሪክስ 8 ዓመት የተፈረደበትን ምክንያት እንረዳለን። በግዴለሽነትና በጭካኔ እጅ የሰጠውን ዘራፊ ተኩሶ ሲገል በዚህ መሃል ያንባረቀው ጥይት የንጹህ ዜጋ ህይወት እንዲያልፍና በዳኛውም 8 ዓመት እንዲፈረድበት ምክንያት የሆነው። ጭራሽ የሚወዳት ማዲ 8 ዓመት ሙሉ መጠበቅ እንደማትችል ነግራው ትለያየዋለች። አሁን ወደ ሪክስ ስንመለስ ራሱን ከሳተበት ሲነቃ ከንኮቹ ወንድማማቾች መሃል አንድ የቀረውን እግሩን እየቆረጠበት ያገኘዋል። ወዲያውም በተቆረጠው እግሩ ሲመታው ይሄ ንክ ወዲያው ማደንዘዣ መርፌ ለማምጣት በፍጥነት ወደ ላይ ይሄዳል። በዚያው ሰዓትም ሪክስ አሊያ በሰጠችው ቢላ ገመዱን ለመቁረጥ በኃይል እየታገለ ሳለ ሰውየው ተመልሶ ሲመጣበት እጁ ላይ በያዘው ቢላ ጆሮ ላይ ይወጋውና እዛው ይገላል። ጊዜም ሳያባክን ከዚህ ሲሆን ለማምለጥ የሚያስፈልጉ መሳሪያዎችን መፈለግ ይጀምራል። እንደ ድልም በጣም ለሱ እቅድ አስፈላጊ የሆኑ እቃዎችን እዛው ያገኘዋል። እግሩ ላይም የጎልፍ መምቻ ያስርና ከቤዝመንቱ ወደ ላይ ለመውጣት ያለውን አቅም ሁሉ መጠቀም ይጀምራል። በስንት ስቃይ ላይ ደርሶ ከቤዝመንቱ ሊወጣ ሲል የሪክስ ሰይጣን አሊያን ጭምር ይዞ ማምለጥ እንዳለበት ይነግረዋል። ነገር ግን ሪክስ ብቻውን ለማምለጥ ከቤቱ በግድ ይወጣል። ብቻውንም ለማምለጥ የወሰነው ሪክስ እየወጣ ሳለ ከሰይጣኑ ሪክስ ጋር ከዚህ ለመውጣት ያወጡት እቅድ በድጋሚ ትዝ ይለውና ያመነታል። ቤተሰቦቹ ከሆስፒታል ሲመለሱ በር ላይ የተንጠባጠበ ደም ያዩና በድንጋጤ ውስጥ ሆነው ወደ ቤት ዘልቀው ይገባሉ። ወደ ውስጥ ገብተው ሲመለከቱም ልጆቻቸውን እንቅልፍ ላይ ያገኟቸዋል። ወዲያውም ቀስቅሰው ሪክስ እንዲያመልጥ ምክንያት ስለሆኑ ሁሉም ላይ የጮህ ይቆጧቸዋል። ሪክስ ፖሊስ ይዞ ሊመለስ ይችላል ብሎ በማሰብ እቃቸውን ጠቅልለው ከዚህ ለማምለጥ ውሳኔ ላይ ይደርሳል። ነገር ግን እቅዳቸው የሚሳካ አይመስልም። ምክንያቱ ደግሞ ሪክስ የትም ሳይሄድ ጠረጴዛው ስር ተደብቆ ይጠብቃቸው ነበር። የሚስማር መምቻ ማሽኑን በመጠቀም አንድ በአንድ መግደል ይጀምራል። ሪክስ እናትየው ላይ ሊተኩስ ሲል ውስጡ ያለው ሚስማር ያልቅበትና እግሩ ላይ በታሰረው የጎልፍ መምቻ ጭንቅላቷ ላይ ይላታል። አንድ የቀረው ልጇ ይህን ሲያይ ሪክስን ለመግደል ሲነሳ እናትየውን ይመታትና ራሷን እንድስት ያደርጋታል። በዚህ መሃል ሪክስ ቢላ ይወረውርበትና እዚያው ይገለዋል። አሊያ ልክ እናቷ ራሷን ከሳተችበት እንደነቃች ከኋላ አንቃ እዛው ትገላታለች። ከዚህ ሁሉ ስቃይና አስደንጋጭ ነገር ነፃ የወጡ መስሏቸው ነበር። ነገር ግን የሰው ስጋ ተመጋቢው የቤቱ ታላቅ ልጅ ከውስጥ ክፍል ልክ እንደ አውሬ እላያቸው ላይ ይመጣል። አሁን ሪክስ እና አውሬው ትልቅ ትግል ላይ ናቸው። ሪክስን የሰው ስጋ ተመጋቢ መደብደብና ከአንዱ ጥግ ወደ ሌላኛው እየወረወረ ማሰቃየቱን ያያዘዋል። ሪክስን ፍሪጁ ላይ ሲወረውረው የፍሪጁ በር ይከፈትና የተቆረጠውን አንድ እግሩን በሳህን ያየውና በአውሬው እግሩ ስላልተበላ በደስታ ይሞላል። እግሩንም ይወስደውና ወዲያው በኃይል አፉ ላይ ይሰካበትና ይገለዋል። አሁን ስቃዩ ያበቃና ሁለቱም በህይወት ይተርፋል። ሪክስ ከአሊያ ጋር አንድ ላይ ለመኖር ወደ አሜሪካ ይዟት ይመለሳል። አንድ ምሽት ሪክስ እና አሊያ ከጓደኞቻቸው ጋር ራት እየበሉ ሳለ አንዷ ጓደኛቸው ሪክስን ለማማለል ስትሞክር አሊያ ትመለከትና በቅናት ትቃጠላል። በዚህ ሰዓት አሊያ ልክ እንደ ሪክስ የሚቀየር ማንነት እንዳላት እንረዳለን። እንድትቀና ያደረገቻትንም ሴት በምናቧ ትገላታለች። የአሊያ ወንድም ተሽሎት የቤተሰቡን ገዳይ ለመበቀል ሲዘጋጅ እያሳየን ፊልሙ ያበቃል። ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁን አትርሱ። በቀጣይኛው ቪዲዮ እስክንገናኝ ቸር ሰንብቱ።